ማለት ነው። ንስሐ ይደርጋል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድን ያደረገ? ሰኞ በፈጠረው ሰማይ ላይ ምን አደረገ? ፀሐይ፣ ጨረቃ፣ ከዋክብት ያብሩ አለ። ፀሐይ፣ ጨረቃ፣ ከዋክብት። ያ ሰማይ ይሄ ጠፈር የኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው። ጨረቃ ቤተ ክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተ ክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። ያ የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ነው። ሰማይ ይሆናል። የዚያን ጊዜ ወጽልመትኒ እይቀርቦ ወይ ይረክቦ። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና ያላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ስለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ፣ ልዕልና ነፍስን ገንዘብ አደረገ፣ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ ሰው በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል። በቀላል ነገር መኮረፍን ይተዋል። በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ለምን? ልዕልና ነፍስ አለውና ከፍ ያለ ነውና። ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ይትካሃለነ ንኩን ሰማይ መሆን እንችላለን ይላል። አረ እንዴት ሆነ እንችላለን? በእፎ ይትካሃለነ ንኩን ሰማይ መሆን የምንችለው እንዴት ነው ይላል። ለማህደረ እንዲያውም ብሎ ይናገራል። ይትካሃለነ ንኩን ዘንሴኒም ሰማይ፣ ከሰማይም የምንሻል መሆን እንችላለን። ለማህደረ በውስቴትነ ፀሐየ ጽድቅ ኢየሱስ ክርስቶስ እውነተኛው ፀሐይ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው ሁሉን ማድረግ ይችላል። እንደ ያገጣችን ገበሬ ያላያችሁትም እንዴ? የሚተርተውን ተረት ቅንቡር ሴት ትሄዳለህ አለዋል። መተማ እንዴ ትደርሳለህ? ልብማ አለ። ልብ ካለ ቅንቡርስም ቢሆን ይደርሳል። ልብ ከሌለ ግን አውሮፕላንም አይደርስም። ሾፌሮቹ ከተኙ ምንድነው ካፒቴን የሚባሉት እነሱ ከተኙ ማለት ልብ ነው ዋናው ነገር። የሚጸድቅ ልብ ነው። የሚማር ልብ ነው። የሚመንን ልብ ነው። የሚጸልይ ልብ ነው። የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው። እግዚአብሔር የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው። ልባችን እንዴት መጠበቅ ይቻላል? የልብን ክብር አይታችኋል። የከበረ ልብ ይስጠን እግዚአብሔር። እንደዚህ ያለ ስለሆነ ከሚያረክሱን ነገሮች እንድንጠበቅ ልባችን ትልቅ ነገር ነው። የሕይወት መውጫ ከእርሱ ነው ያለው ለዚህ ነው። የምትድንባቸውን ስራዎች ከልብህ ነው የሚወጡት ነው። የምትድንባቸውን ስራዎች የምትሰራቸው ከልብ ነው። ልብን እንዴት መጠበቅ እንቻላል? እችን ሀሳቦች ልጠቁማችሁና ይበቃናል። ልብን እንዴት ነው የምንጠብቀው? የመጀመሪያው ልብ የሚጠበቀው እግዚአብሔርን በመፍራት ነው። እግዚአብሔርን በመፍራት ልብ ይጠበቃል። እግዚአብሔርን በመፍራት ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ትፍሲተ ልብ ውእቱ ወይሁብ ሐሴተ ወያስተፌስህ ወያነውህ ሕይወተ ይላል መጽሐፈ ሲራክ ምዕራፍ 1 ቁጥር 5 ላይ። እግዚአብሔርን መፍራት የልብ ደስታ ነው። ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ዕፀ ከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው።
እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። አዎ ቆይ አንድ ሀሳብ ልንገራችሁ። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። ቆይ አንድ ሀሳብ ልንገራችሁ። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል? ያስቀረዋል እንዴ? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አይደል? ምን ማለት ነው ታዲያ? እንደዚያ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ይህን ማወቅ አለብን። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት ያለ መኃልየ ዘሰሎሞን ላይ ለዚህ ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቅ የሚባል አለ አይደል የተባለው? ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። በጣም እኮ ነው የሚገርም። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ይገላቸዋል። ንስርም እንደዚያ የሚያደርገው መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ ነው። ከድሃ ቤት የሚገባ የእኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ የእኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከእኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እና ለዚህ ነው እግዚአብሔር ይሁ ክብረ ወሞገስ የሚባለው። እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውላችሁ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁ ነገሮች አንዱ የአሮን ልብሶችን ሳስብ ሁልጊዜ እንደው ድንቅ ነው የሚል እግዚአብሔራው በደረትህ ኪስ እንደዚህ 5 ቁልፍ ትከልበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ እንዲሁ አሁን ምን የሚሉት ነው? አሁን ይሄን በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገትህ ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ትከልበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ይገርማል እኮ። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? አዎ። ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ ብላ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው። አንተ አባታችን ነህ፣ አንተ ደግሞ እናታችን ነህ የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታት።
አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት ምና እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ፣ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው እግዚአብሔር ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ 6 ላይ አለ። ታቦተ ጽዮን ተማርካ ስትመለስ በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው፣ ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ሊደግፍ ነው ያለ እኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን መንካት አትችልም ነው፣ ያን ካህኑ ብቻ ነው የሚነካው ነው ብሎ ቆረጠው። እግዚአብሔር ትንንሽ ነገሮችን ጭምር እንድጠነቀቅ አሁን እንዲያውም የሚገርመው ጽድቅን ንቀን አረ ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ? አሁን ምሳሌ አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ ስንት የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ፣ ሁሉም እኩል ነው። በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ አፈወርቅ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ ከእግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው። ምንም ኃጢአት እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር፣ በንግግሮቻችን በሁለንተናችን መጠንቀቅ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ። እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። በእያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት ነው። በእያንዳንዷ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል፣ እሱ እግዚአብሔርን መፍራት ያ ነው እግዚአብሔርን የሚጠብቀን። እግዚአብሔር ያዕቀበ ሀገር ያለው ይሄንን እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው፣ አይሆንለትም፣ በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም፣ ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ ማክበርና ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። እግዚአብሔር መረጃ ይሰበስብን ማይል ሁልጊዜ ያያል። እንዲህ ግልበጥ ብለን በተኛንበት ፍራሽ ላይ እግዚአብሔር እያየን፣ በጣም ነው የሚገርመው እኮ። ይሄን ማሰብ መቻል ነው ፈሪሃ እግዚአብሔር ማለት። ይሄን ማሰብ መቻል ብቻን ሆኖ ማሰብ ማለት ይሄን ሁልጊዜ በእግዚአብሔር ፊት ነኝ ብሎ ማሰብ ይሄ ነው ልብን የሚጠብቀው። ሁልጊዜ በእግዚአብሔር ፊት ነኝ ያለ ቦታ ያለ ጊዜ፣ ፍርዱንም ማሰብ። ይናገራል ፍትሐ ነገሥቱ። ቄሱ ሲቀድስ የነቃ የተጋ ይሆን፣ በስጋዬ ይቀስፈኛል በነፍሴ ይፈርድብኛል እያለ ይቀድስ ይላል። በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብሎ ተጠንቅቆ ይቀድስ ይላል። ቤተ ክርስቲያን ውስጥ አንዱ ቄሱ ዲያቆኑን ጧፍ አቀብለኝ ለማለት ቢሆን አተ ዲያቆን መንክር አይልም። ነው። ለምን ይመስላችኋል? ለእግዚአብሔር ክብር በመስጠት ነው። ለእግዚአብሔር ክብር በመስጠት ጭራሽ ሊሳቅ ነው፣ ከቴም ሊወራ ነው። እግዚአብሔርን ብቻ የምንሰማበት ሰዓት ነው ማለት እኮ ነው። እኛ የምንናገርበት አይደለም፣ እግዚአብሔርን የምንሰማበት ጊዜ ስለሆነ አሁን እግዚአብሔር ይናገር፣ እኛ ዝም እንበል ማለት ነው። ይህንን ለማጠየቅ ነው። እና እግዚአብሔር የትም ቦታ ያየኛል ብሎ ማሰብ እግዚአብሔርን መፍራት እና እንደሚፈርድብን ጭምር ማሰብ ነው። እንደሚፈርድብን ታውቃላችሁ። ቅዱስ ጴጥሮስ እንዳለን ለመላእክት እንኳን አድራራላቸውም ነው የሚለው። ለመላእክትስ እንኳን እውነቴን ነው።
ሳጥናኤልን እንኳን አራደለት። አንድ ሰው በትልቅነቱ እግዚአብሔር አይተወውም። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። እኔ አሁን እያስተማርኩ ነው። አባ ያስተምራል ብሎ አይተወኝም፣ ያሽቀነጥረኛል ማለት ነው። ካፈቀደ ምን አለበት? ፍርዱም እውነት ነው። ስለዚህ እየደነገጥክ ኑር። ለዚህ ነው መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ፣ ስለ ጽድቅ የሚደነግጥ ሰው እሱ ንዑድ ክቡር ነው። የሚደነግጥ የሚፈራ ማለት ነው። አንዳንድ ጊዜ ፈሪሃ እግዚአብሔር ሲለየን ቅዝቅዝ ያለ ህሊና፣ ለምንም ግድ የሌለን ወላዋይ ዝም ብለን በቃ መዋል ማደር ብቻ እግዚአብሔርን ምናልባት በትምህርትና በህግ ካልሆነ በሐሳብ ግን አንድ ቀን እንኳን ትዝ እስከማይለን ድረስ እግዚአብሔር እስከ መረሳት ይደርሳል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ማን የለም ይላል። ሰነፍ በልቡ እግዚአብሔር የለም ይላል ማለት እግዚአብሔር የለም ብሎ የካደ መናፍቅ አይደለም። እግዚአብሔር ፊት ለፊት የለም ብሎ የካደ ሰው ነው ፈሪሃ እግዚአብሔር። እና ለዚህ ነው በጣም ብዙ ጊዜ እዚህ ጉባኤ ለራሱ ተናግሬዋለሁ። እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው የሚል ብዙ ቀን ነግራቸዋለሁ። እስኪ በሉ እግዚአብሔርን ማመን ማለት በሉ። እሺ እግዚአብሔርን ምን ማለት ነው? ማየት ነው። የት ነው የምናየው? አቤት አቤት፣ ፊት ለፊት። እስቲ እንደው አሁን በዚህ 40 ቀን ውስጥ ጸሎት ሲጸልይ እግዚአብሔር ፊት ለፊት አንድ ቀን ትዝ ብሎት የሚያውቅ ሰው ነው? መጽሐፉ ብቻ ትዝ የሚላቸው ፍቃሬ ዘጻድቅ በቃ እንደዚህ ማለት ነው። እግዚአብሔር አሁን ትዝ ብሎት የሚያውቅ ሰው አለ? እግዚአብሔር አንድ ጊዜ እግዚአብሔር ብሎ ነው። አዎ ለይኩን ብርሃኑ ለእግዚአብሔር ላይ ወይ ሰር ለነ ተግባረ ደዊነ ብሎ አሁን እግዚአብሔር ብርሃኑ በእኛ ላይ ይደር ይገለጥልን፣ የእጆቻችን ስራ የሚያከናውንልን ሲል እግዚአብሔር ትዝ ብሎት እንዲሁ ዳዊት ስታነቡ ቢያዝ ከ150ው መስመር በ3 መስመር ትዝ ካላችሁም ሸጋ ነው። እግዚአብሔር ማስታወስ ማለት ነው። ማስታወስ የአቢ ክብራ ለማርያም እንኩሎም ቅዱሳን ብዙ ብሎ ነው። አቢ ክብራ ለማርያም ሲል እንዲሁ የእመቤታችን ክብሯ ትዝ የሚለው ሰው አሁን እመቤታችን ማርያምስ ሐሬት መክፈልተ ሰናየ የሚለውን አሁን ማርያምስ የማይቀሟትን እድል መረጠች የሚለውን ሊቃውንቱ ሲተረጉሙ እንዴት አድርጎ ይተረጉማል መሰለህ? አልጠግ ብለውም ማርያምስ ማርያምማ ማርያም እኮ ማርያምም እንጂ እያሉ ማለት ነው። አልጠግባቸው ስላሉ እንዴ እያሉ ማለት ነው። እና እንዲህ ብሎ አቡነ ዘበሰማያት 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 ኧረ ይትቀደስ ስምከ ይበሉ ቢሏቸው ይሄን አልጠገውኩትም አሉ ይባላል። እና በዚህ መጠን እግዚአብሔርን መፍራት ይፈርድብናል ብሎ መፍራት ፊት ለፊት እንደሆኑ ማሰብ። ይሄን ያደረገ ሰው ፈሪሃ እግዚአብሔር ልቡን ይጠብቅለታል ማለት ነው። ይኸውላችሁ እንዲህ ተመልከቱ። ወከደና ደመና ለደብተራ መርጡል ወስብሐተ እግዚአብሔር ተመልአት ደብተራ ይላል ዘጸአት ምዕራፍ 40 ቁጥር 38 ላይ የእግዚአብሔር ደመናውም ደብተራ ኦሪትን ሸፍኖ ነበረ፣ የእግዚአብሔር ክብርም በደብተራ ኦሪት ውስጥ መልቶ ነበር ይላል። ኦሪት ዘጸአት ምዕራፍ 40 ቁጥር 38 ላይ የእግዚአብሔር ክብር በደመናው በየት ሞልቶ ነበረ? በደብተራ ኦሪት ውስጥ ሞልቶ ነበረ። ተመልከቱ እንግዲህ ልብ በሉ እንዳትረሱ። ደመና ድንኳኒቱን ሸፈናት በሉ። የእግዚአብሔርም ክብር ድንኳኒቱን ሞላ በሉ። እሺ ደመናው ማንን ሸፈነ? በድንኳኒቱ ውስጥ ምን ሞላ? የእግዚአብሔር ክብር። መቼ ነው እንደ የሚሆነው? እስራኤል በበረሃ ሲጓዙ ነው። ይሄ ደመናና የእግዚአብሔር ክብር ለእስራኤል ሁለት ነገር ያደርግላቸው ነበር። አንደኛ ከቀን ሐሩር ይጠብቃቸዋል፣ ሁለተኛ ሌሊት ያበራላቸዋል። ይሄ ደብተራ ወይም ይሄ ድንኳን ምንድን ነው ይላሉ ቅዱሳን ሲናገሩ? ይሄ የምእመናን ልብ ነው ድንኳን የተባለ። ከዚያ በኋላ ይሄ ደግሞ የእግዚአብሔር ክብር የተባለ ደግሞ ምንድን ነው? ፈሪሃ እግዚአብሔር የሞላበት ልብ ነው። ደመና የተባለ ደግሞ መንፈስ ቅዱስ ነው። መንፈስ ቅዱስ እንዲህ ያለውን ሰው ከመከራ ይጠብቀዋል። ልቡ ይኸውላችሁ ድንኳኒቱ የእግዚአብሔርን ክብር ሞላት፣ ድንኳኒቱን ደመና ሸፈናት። ደመና ይሳውራል፣ ይጋርዳል።
ከፀሐይ ሐሩርም ያስቀራል። ልክ እንደዚህ ፈሪሃ እግዚአብሔር በልብ ሲሞላ መንፈስ ቅዱስ ደግሞ ያንን እግዚአብሔርን የሚፈራ ልብ ከመከራ ይጠብቀዋል። እንደዚህ የሆነ ሰው ይላሉ እንደዚች የሆነች ነፍስ እንዲህ ብላ መዘመር ትችላለች። መዓልተ ፀሐይ እያውኢከ ወኢወርህ በሌሊት በመዓልት ፀሐይ አያቃጥልህ በሌሊት ጨረቃ አይቀዝቅዝህ ብላ መጸለይ የምትችለው ይቺ ነፍስ ናለ። ለመሆኑ ዳዊቱ ራሱ እኮ ሳይገባን ነው የምንዘምረው። ምክንያቱ ለምንድን ነው? ደብተራ ብርሃን ናታ። ደመና ብርሃን ስለጋረዳት ደመና ብርሃን የጋረዳት ለሌሊት ምን ያደርጋት? ስለሚያበራላት ወኢወርህ በሌሊት ጨረቃ ተጋርዳ አይቀዝቅዝህ አይጨልምብህ እንቅፋት አይምታ። መዓልተ ፀሐይ እያውኢከ በቀን ፀሐይ አያቃጥልህ ማለት ከቀን ወራሪ ከሌሊት ሰባሪ ያድንህ ነው። ያን የሚያደርገው ማን ነው? በልብ የሞላው ስብሐተ እግዚአብሔር፣ ክብረ እግዚአብሔር፣ ፈሪሃ እግዚአብሔር። እግዚአብሔር በልብ ሲከበር እግዚአብሔር ለእኛ ሐዋሳት ክብር ይሰጣል። ለእኛ ሐዋሳት ክብር ሲሰጥ ደግሞ በቀላሉ እንዳይደፈሩ፣ ሰው እንዳይጎዳቸው፣ አውሬ እንዳይነክሳቸው ያደርጋል። እግዚአብሔር በልባችን ስናከብረው እንኳን ለቆመው አካላችን ለሞተ በድናችን ሳይቀር ክብር ይሰጣል። የማርያም ግብፃዊት በድን ከሞተች በኋላ ሰው ባይኖራት እንኳን አባ ዞሲማስ መጥቶ እስኪቀብራት ድረስ አንበሶች ናቸው እየጠበቁ የቆዩት። እግዚአብሔር በልብ ከተፈራ በልብ ከተከበረ እንኳን አጥንታችን እግዚአብሔር ያዕቅብ ኩሎ ሙስቴቱ ወይት ቀጠቀጥ አሃዱ ሙስቴቶሙ እግዚአብሔር አጥንታቸውን ሳይቀር ይጠብቃል። አንድ አጥንታቸው እንኳን ተሰብራ አትጠፋም። ለምን? እግዚአብሔርን የፈራ አጥንት ነበርና፣ እግዚአብሔር ያደረበት አጥንት ስለነበርና ያ አጥንት በሳት ቢቃጠል አመድ ሆኖ ቢበተን እንደ ጊዮርጊስ ይሰበስበዋል። ቢፈርስ እንደ ተክለ ሃይማኖት ሰብስቦ ደግሞ መዓዛው ከሩቅ እንዲሸት ያደርገዋል። ይሄ አጥንት ሞት የሚፈራው አጥንት ይሆናል፣ እግዚአብሔር አድሮበታልና። እግዚአብሔርን መፍራት ልብን ይጠብቃል። እግዚአብሔር ፈሪሃ እግዚአብሔር ያድለን፣ ፈሪሃ እግዚአብሔር ያድለን። እና እውነቴን ነው እንደው ስንናገር ሁሉ ፈሪሃ እግዚአብሔር ይኑረን። እንደው እውነቴን ነው። በጣም ደፋሮች ነን። እይጻ አብይ ነገር ማፉክሙ ከልቡናችሁ ታላቅ ካፋችሁ ታላቅ ነገር አይወጣ ተብሏል። እና በሁሉ ነገር ፈሪሃ እግዚአብሔርን ሰው ነው ይሁት። ዝም ብላችሁ ሲራመድ ራሱ እኮ ፈሪሃ እግዚአብሔር የለው ጀብ ነው የሚለው። መነኩሴ ካረገው በተለይ እኔ ሳይቄ ነው የሚመጣው። መነኩሴ እንደ ጎረምሳ ካሄደ ቀስ ተብሎ ነው የሚገደው። ቀስ ፈሪሃ እግዚአብሔር፣ ዝግታ፣ እርጋታ፣ ስክነት። አሁን መነኮሳት አንድ ባህል አላቸው መቼስ ተመስገን። ምንድነው? ቀስ ብለው ነው የሚያወሩ። በተለይ እነሙሃይ እንደዚያ ብለው ነው የሚያወሩ። ቀስ ብለው ጥሩ ነው እኮ መረጋጋት። በእግዚአብሔር የመኖር ምልክት ነው። መፍራት ነው። ጮኸ መናገር ራሱ እግዚአብሔርን ያለ መፍራት ምልክት ነው። እግዚአብሔርን የሚፈራ ሰው እንዴ ተመልከቱ እስቲ። ያው በዚህ ነምር ብሎ በመካከል ስትሄዱ ምን እያደረጋችሁ? ቀስ ብላ ቀስ እያልኩ ነው የምትሄዱ። እንዳይሰማብህ ማለት ነው። እግዚአብሔር በእግዚአብሔር እጅ መሃል የሚራመድ ሰው እንደዚህ ቀስ ብሎ። የገጠር እናቶች እንዲህ ይላሉ። ነፍሰ ጡር ሲሆኑ ነው እግዚአብሔር የሚያስቡት እላለሁ። እንደው አንዳንድ ጊዜ ነው ዝም ብዬ ፊት ስለሰማሁ ነው። አሁን በተለይ ይሄ ነፍሰ ጡር ሴት ስትዋሽ አንቺ እንደው በእግዚአብሔር እጅ ተይዘሽ ተዋሻለሽ ይሏታል። እግዚአብሔር እጅ ተይዘሽ እነሱ አልተያዙም ማለት ነው። በጣም የሚገርመኝ እኮ ምክንያቱም አሁን የሚፈሩት እነሱ ሲወልዱ እንደሚሞቱ ብቻ ነው። ሲወልዱ እንደሚሞቱ ያስባሉ። እና የዚያን ጊዜ ነው በእግዚአብሔር እጅ። ስለዚህ ቢያንስ አሁን አትዋሽ ነው እግዚአብሔር እጅ ተይዘሽ ይላሉ። እና በእግዚአብሔር እጅ ተይዘን ነው የምንዋሽ። እና ትንቢተ ኤርምያስ ላይ ነው እንደ ቀንበር እኮ ተሸክሚያችኋለሁ ልጣላችሁ እንዴ ይላል። እንዴ ልጣላችሁ ሆይ? አንዳንድ ልጅ አለ እዚህ ሽኮኮ ተብሎ በዚህ ላይ እያለ የሚረጠብጥ ማለት ነው። እዚህ ላይ ሆኖ እግዚአብሔር ሽኮኮ ብሎ እኮ ነው ያለ ችሎ ተሸክሟል። እዚያው ላይ ደግሞ እንዴት እንደምንቀብጥ አይታችሁታል? እንዴት እንደምንቀብጥ እንዴት መረንና አጥር እንደሌለን ማለት ነው። ልክ ያለው አካሄድ፣ ልክ ያለው አነጋገር። ፈሪሃ እግዚአብሔር እንኳን ትልቅ ሰው ሊናገር ፈሪሃ እግዚአብሔር ያለው ሰው ትንሽ ሰው የመተቸት ድፍረት እንኳን የለው። እኛ ደፋሮች ነን። እኛ ያልወጋነው ሰው ይገኛል? አይገኝም። በእውነቱ እኛ ያልወጋነው ማን ነው? እኛ ያልሰበርነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለ ነው ሰውን ሁሉ የሰውን ልብ የምናደማ። የምንናገራቸው ቃላት ከጦር ተስለው የሰውን ልብ ዘልቀው እንደሚሄዱ አታውቁም እንዴ? ፈሪሃ እግዚአብሔር። ሁለተኛ ጸሎት። እስኪ ጸሎት በሉ። ጸሎት ምንን ይጠብቃል? ልብን ይጠብቃል። ልብን የሚጠብቀው ጸሎት ነው።
እንዲህ ብሎ እንደተናገረ ባጭር ቃል ነብዩ ምን ብሎ ነው የተናገረ? ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ተከርሰ ወበመንፈስ አዚዝ አጽናኒ ነው ያለው። ስለዚህ በጸናው መንፈስ በጽኑ መንፈስ ቅዱስ አጽናኝ፣ የቀናውን ልብ በልቡናዬ አሳድርብኝ፣ ንጹህ ልብ ፍጠርልኝ አለ እግዚአብሔር። የሚገርመው በሐዲስ ኪዳን ራሱ የድንጋይ ልብ አውጥቼ ወበክሙ ልብ አዲስ ልብ እሰጣችኋለሁ ነው ያላቸው። ትንቢተ ኤርምያስ ላይ ሲናገር አዲስ ልብ እሰጣችኋለሁ። ስለዚህ አዲስ ልብ የሚገኘው በጸሎት ነው። እንዲያውም ምን ይሉታል? ልብ ምሽግ ነው፣ ሰው ደግሞ አርበኛ ነው፣ የክርስቶስ ወታደር ነው። ወታደሮች የሚዋጉት ከምሽጎቻቸው ሳይወጡ ነው። የሰው ደግሞ ምንድነው? ልቡ ምሽግ ነው። ያንን የሚጠብቀው ከተማ ጸሎት ነው ይላሉ። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉስ በአንዲት ሀገር ነግሶ ሲኖር ሌሎች ጠላቶቹ እሱ ወደ ነገሰበት ከተማ ቢመጡ ከተማውን ለቆ ሂዶ ይዋጋል ወይስ ከተማውን ሳይለቅ ይዋጋል? በሉ ነገሩኝ እንጂ። ከተማውን ለቆ ነው አይደለም እንዴ? ሳይለቅ ነው። ለቆማ ከሆነ በሌላ በኩል ገብተው ይይዙታል። ከተማ ሳትለቅ ተዋጋ ይላሉ አባቶቻችን በዜና አበው። ከተማ ሳትለቅ የልብ ከተማው ጸሎት ነው። ጸሎትን አቋርጠህ አጋንንትን አሸንፋለሁ፣ ወደ ጽድቅ አድጋለሁ፣ እመለሳለሁ ብትል አይሆንም። ቤተ መንግስትህን ለቀህ እየተዋጋ ነው። ከተማህን ለምን ትለቃለህ? አጥር ነው። አጥሩ ከፈረሰ ቤቱን ነቅንቆ ማፍረስ ቀላል ነው እና የህይወታችን አጥር ጸሎት ነው። ስለዚህ ሁላችንም ወደ ፈተና እንዳትገቡ ምን በሉ ነው ያለ? ተግታችሁ ጸልዩ ነው ያለው። ፈተና ልብ እንዳይፈተን የሚጠብቀው ጸሎት ነው። ጸሎት ካቋረጠ በሁሉም ነገር ህሊናው ቀዝቃዛ ነው፣ ተስፋ የቆረጠ ነው፣ ልቡ ቀዝቃዛ ነው፣ ሐሳቦቹ ሁሉ የሞቱ ናቸው፣ በጎ ስራም አይሰራም። አንድ በገዳም የነበረ ትልቅ ባይታዊ ነበር እና ደቀ መዝሙር አለው። ደቀ መዝሙሩ ጸሎት አይወድም። ልጄ እባክህን ጸሎት አታቋርጥ፣ ጸሎትህን ካቋረጥክ አጋንንት ህዋሳትህን ለኃጢአት አሳልፈው ይሰጡሃል እያለ ይነግረዋል። እምቢ ብሎ ዘመኑ ጨረሰ። መሀል ላይ አቋርጦ ተቀሰፈና ሞተ። ተቀስፎ ሙቶ ይሄ ሰው ደቀ መዝሙር የት ደርሶ ቢሆን እያለ ወደ እግዚአብሔር ያመለክታል። ወደ እግዚአብሔር ሲያመለክት የጻድቃንን መኖሪያ ሁሉ ሲያሳየው ኖረና የሚገርመው ይሄኛው መነኩሴ ነው ደቀ መዝሙሩ። ከኃጥአን መኖሪያ ሲደርስ ደቀ መዝሙሩ እስከ አንገቱ ድረስ እሳት ወርሶ ታየ። ልጄ ከዚህ ትድናለህ ብዬ አልነበረም ወይ ጸሎት አታቋርጥ ያልኩህ አለ። ምን ብሎ እንደመለስ ታውቃላችሁ? አባቴ በእኔ ይደንቃል፣ እኔ የቆምኩት ከጳጳሱ ላይ ነው ብሎ ተናገረ። እንግዲህ ካልጸለዩ ጳጳስነት እንኳን አያድንም ማለት ነው። ካልጸለዩ ካልተጉበት የለም። ኦይ ስንቱን ነግራቸዋል። ልብስ ስፌት ቤት አሁን ስትሄዱ የመነኮሳትና የጳጳሳት ልብስ የሚሰፋባቸው ቦታዎች አሉ። ቆባቸውን ገጭ አድርገው አሻንጉሊቶቹ ማለት ነው ካባ አድርገው እንደዚህ አድርገው ምናምን ስታዩ እንዲሁ ብር የሌላችሁ ሁሉ አሰፉ ነው የሚሏቸው መነኩሴ መስሎ ምናምን። አሁንማ እንዲሁም መስቀል ሁሉ እያደረጉባቸው ነው። ገብቷችሁ አላለ? ከዚህ የተረፈውን እናንተ አመስጥሩት። የልብስ ጽድቅ የለም ብዬ ነው። የለም አሻንጉሊቱ አሁን እያበጠረው አይደለም። እውነቴን ነው፣ እያበጠረው ነው። አሁን አሻንጉሊት ማለት ነው። ካልጸለየ አንድ ሰው አሻንጉሊት ነው። በቃ ነፍስ የለው እንዴ። የነፍስ አለቃዋ እኮ እግዚአብሔር ነው። አለቃዋን እግዚአብሔር መላኬ ሕይወትን እኮ ነው የምንለው። ክርስቶስ እኮ የሕይወታችን ገዥ ነው። የሕይወታችን ራስ፣ የሕይወታችን አለቃ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፈቅድ እንዴት ያለ ሌሊት ይታደራል? ስለዚህ እግዚአብሔርን አስፈቅደን መኖር አለብን። እምኀበ እግዚአብሔር ይጸንዕ ሑረቱ ለሰብእ፣ የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሏል ቅዱስ ዳዊት። በጸሎት ከእግዚአብሔር ተነስተህ ከሄድክ ይከናወንልሃል። ከራስህ ተነስተህ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከእግዚአብሔር ያደርሳል። ጸሎት ልብን ይጠብቃል።
አሁን እግዚአብሔር ካስቻለን እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። እንደው ነገ ሰኞ ነው መቼስ ሰኞ የሁሉ ነገር መጀመሪያ ነው። ሰኞ ጀምረን ቢሆን ነገ እንደው ውሃው ቢሰበሰብ ጥሩ። ውሃው ተሰብስቦ ነገ ጸሎታችን ላለማቋረጥ እስቲ እንትጋ። ከዛ ልባችን ይጠብቃል እግዚአብሔር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ይላችሁ አቅም ያለው ሰው ሽፍታ ቢጠልበት ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል? ሽፍታ ቢይዘው አቅም የሌለው ሰው ሽፍታ ቢይዘው ምን ያደርጋል? ተናገሩ። ይጮሃል በሉ እንጂ እና አቅም ከሌለ ጩህ ነው። መጸለይ ማለት እኮ እኔ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ነው። ሬሳ ያለህ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። ጸሎት ማለት እኮ ጩኸት እኮ ነው። ስማኒ ጊዜው ጸሎቴ ስመጸራይ ኩሃቤ እኮ ያለው ነው። ወደ አንተ ጩሄ የለመንኩትን ለቤቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱን ለዚህ ነው። አቅም የለኝም አለመጸለይ ትዕቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ራሴን አሳድረዋለሁ እግዚአብሔር ሆይ አታስፈልገኝም እንደማለት ነው። መጮህ ደግሞ እኔ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው። አውስኦሙ ቃለ ለለ ይጽሉን አይደል ያለ ለሚሰድቡኝ ለሚገዳደሩኝ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው ነው። እግዚአብሔር እንዲመልስላቸው እኛ ወደ እግዚአብሔር እንጮሃለን። ይሄን ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል። ጸሎት ልብን ይጠብቃል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ልባችን የሚጠብቅልን በርን መዝጋት ነው። እስኪ ባሉ በርን ምን ማለት? መዝጋት። በርን መዝጋት ማለት ምን ማለት ነው? ሁር ህዝቤ ወባ ቤተከ ወእጹ ሀተከ ይላል ኢሳይያስ 26 ላይ ሲናገር፣ ህዝቤ ሆይ ወደ ቤት ምን በል ይላል። ቤት ያለው አሁንም ልብ ነው። ወደ ቤት ግባ፣ ደጅህንም ዝጋ ይላል። ወደ ቤት ግባ። ወአንተ ሶበ ትጼልይ በቤተከ ወእጹ ሀተከ፣ አንተ ግን ስትጸልይ ቤትህን ወደ ቤት ገብተህ ደጅን ዘግተህ ጸልይ ብሏል ጌታ ማቴዎስ 6 ላይ ሲናገር። ምን ማለት ነው? ወደ ቤት ግባ ማለት ወደ ልብህ ግባ ነው። ህዋሳትህን ሰብስባቸው ነው። ደጅን መዝጋት ማለት የማይረቡ ወሬዎች ወደኛ እንዳይገቡብን ማድረግ ነው። ልብን የሚያረክሱ ነገሮችን ከመስማት መጠንቀቅ፣ የደጅን መዝጋት። አይንን መጠበቅ። ሚጦን ለአይንቴ ከመ ኢይራያ ከንቶ፣ አይኖቼ ክፉ ነገርን ከንቱ ነገርን እንዳያዩ መልሳቸው ብሏል ቅዱስ ዳዊት። አይኖቼ ከንቱ ነገርን እንዳያዩ መልሳቸው። አይን በአይን የሚገባው ልብን ያረክሰዋል። በጆሮ የሚገባው ልብን ያረክሰዋል። ልብን እንዳያረክሰው አይንን ጆሮን መጠበቅ፣ የሚያረክስ ነገር ከመስማት መጠበቅ ነው። የሚያረክስ ነገር በዚህ ውስጥ ከገባ ግን አባቶች ይሄን በሁለት መንገድ መስለው አስተምረውታል። አንደኛው በእሳት፣ ሁለተኛ እብድ በወረወረው ድንጋይ መስለው ያስተምራሉ የበረሃ አባቶች ሲያስተምሩ። አንድ እብድ ወደ ቤትህ ይወረውራል፣ ድንጋይ ይወረውራል። ወደ ቤትህ በበሩ ድንጋይ እየወረወረ ድንጋዩ ይከማች። ዝም ብለህ ብታየው ምን ይሆናል ይላል። በውጭ ቆመህ ዝም ብለህ አንድ ቀን ሲወረውርበት ዋለ፣ ሁለተኛ ቀን ሲወረውርበት ዋለ፣ ሶስተኛ ቀን ሲወረውርበት ዋለ፣ አራተኛ ቀን ሲወረውርበት ዋለ። አንድ ቀን ወረወረበትና ግማሹን ሞላው፣ በግማሹ ገብተህ ተኛ። ሁለተኛ ቀን ወረወረበት፣ ጥቂት ጠባብ አግኝተህ ተኛ። ሶስተኛ ቀን ወረወረበት፣ ሞላ። መጨረሻ ላይ እብዱ ከቤትህ ምን ያደርጋል? ያስወጣሃል። በሉ እንጂ ያስወጣል። እብድ የተባለ ማን ነው? ሰይጣንና የሰይጣን ሰዎች ወደኛ ጆሮ የሚወረውሯቸው ቃላት ናቸው። እነዚያን ዝም ብለህ ወደ ጆሮ ሲገቡ ዝም ብለህ የምታዳምጥ ከሆነ ከልብህ ትወጣለህ ነው። ድንጋይ ሞላው ማለት ቤቱን ድንጋይ ሞላው ማለት ልብ ውስጥ የማይረቡ ነገሮች ሞሉበት ማለት ነው። ሁለተኛ፣ ስለዚህ ድንጋዩን መጀመሪያ ሲወረውር አውጣው ማለት መጀመሪያ እንደሰማ ሐሳብን አውጥተህ ጣል። ወይ አትስማ ወይ ደግሞ ስትሰማ ነገሩን እንደ ከንቱ እያይ ወዲያው ታው መልሰህ አታንሰላስለው ማለት ነው። ከንቱ ነገር ነው።
ሁለተኛ ያየኸውንና የሰማኸውን ነገር እንደ እሳት አድርገው ይላሉ። ያየኸውን የሰማኸው ነገር ያየነው የሰማነው ነገር ወደ ምኞት ይቀየራል። ምኞት ወደ ተግባር ይለወጣል። ያየኸውንና የሰማኸውን ነገር እንደ እሳት አድርገው ማለት እሳት ድንገት ብትይዝ ምን ታደርገዋለህ? ድንገት እጅ ላይ ቢያርፍ እንደምታደርገው ወርውረው ነው። ወዲያው ብትይዘው ምን ያደርግሃል? ሳያቃጥል አይለቅህም። ክፉ ሐሳብም ወዲያው እንዳየህና እንደሰማህ ካላስወገድከው ከዋለ ካደረ ነፍስህን ሳያቃጥላት አይለቅህም። ስለዚህ እሳት ነውና ወዲያው አይተህ ሰምተህ ወደ ልብህ የገባውን ነገር ወዲያው አውጥተህ ጣል፣ ሽሽ ሐሳቡን። ለዚህ ነው ማር ይስሐቅ በቀዳሚ ጉየይ ወበካልእ ጉየይ ወበሳልስ ተንሥኦ ተቃተል ያለው። ይህንን ሐሳብ ሽሸው። ስለዚህ በርን መዝጋት። እስኪ በርን መዝጋት በሉ ምን ማለት ነው? ክፉ ነገሮችን ከማየትና ከመስማት ምን ማድረግ ነው? መከልከል ማለት። ክፉ ነገሮችን ከማየትና ከመስማት ከቤት መውጣት። ዲና የምትባል ነበረች ኦሪት ዘጸአት ምዕራፍ 34 ላይ ያለች የያዕቆብ ልጅ ናት። እና እሷ ሳይቸግራት ብድግ አለችና ብድግ ብላ ከሰፈር ወጣችና ወጣ አለችና በሴኬም ያሉ ሰዎች በሙሉ አገኟት። ከወጣቶች ጋር ተሰብስቦ አንድ ወጣት ጠለፈና አስነወራት። ክብሯን አጣች። በዚህ ምክንያት ደግሞ ወንድሞቿ ሄደው ሕዝብ አጠፉ፣ ገደሉ። ይቺ ዲና የምትባለው ነፍስ ከልቧ ወጣ የምትኮበልል ናት። ማየትን በቃ የምትቅበዘበዝ፣ ሁሉን ማየት ደስ የሚያሰኛት፣ ሁሉን መስማት፣ ሁሉን መነካካት ደስ የሚያሰኛት፣ ከሁሉም የምትወጥ ከሁሉም የምትደርስ እቺ ነፍስ ናት ዲና። ራሷም ነውር ውስጥ ገባች፣ ክብሯን አጣች። ወንድሞቿም ነፍስ ገደሉ። በዚህ ምክንያት አባቷ ያዕቆብ ድንኳን ነቅሎ ተሰደደ። በእኛ ምክንያት መከራ የሚመጣው ሁሉን ልየው፣ ሁሉን ልስማው በማለታችን ምክንያት ነው። እንሞክረው ተብሎ የተጀመረ ነገር ነው መከራ ሆኖ ከሰዎች ልብ አልወጣ ያለው፣ እንደ ቀላል የተጀመረ ነገር። ስለዚህ ሁሉን ከማየትና ሁሉን ከመስማት መቆጠብ። የማይረባንን ነገር ሁሉ ትምህርት ቤታችን አይደለም፣ ሁሉ መምህራችን አይደለም። መውጣት አለብን። ከዚያ ከማይረባን መስማት፣ የማይረባንን ከማዳመጥ መውጣት አለብን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ደጅን መዝጋት ማለት ይሄ ነው። ቀጥሎ ምን ማለት ነው? የመጨረሻው ሁለት ሀሳቦች ብቻ ልናገር እንዳይመሽብን ማለት ነው። መትጋት ነው። እስኪ መትጋት በሉ እንጂ መትጋት። ይሄ ትጋት የሚባለው በስነ መለኮት ትምህርት ምን ይባላል? ዋችፉልነስ ይባላል። ዋችፉልነስ ማለት ንቁነት ማለት ነው። እስኪ ንቁነት በሉ። መትጋት ማለት ይሄ ነው ትርጉሙ። መትጋት ማለት መንቃት ማለት ነው፣ ወይም አቴንቲቭነስ ማለት ነው። በንቃት ነቅቶ መከታተል፣ እያንዳንዷን ነገር መከታተል። ምሳሌ ልንገራችሁ። ምሳሌ አላችሁ ወይ? ለምሳሌ አንድ ሰው ዝሙት ይቃወመዋል። ዝሙት ሲቃወመው እኔ እንግዲህ ከሴት እንኳን ልደርስ አላይም ይበል። ሰይጣን ለዚህ ሰው የሚያቀርብለትን ነገር እንዴት እንደሆነ እንገራችሁ። ወር 2 ወር ከኃጢአቱ ከራቀ ምን አይነት ነገር ያቀርብለታል? መንደር ሲሄድ አንድ ሴት